ቲክቶክ መጀመር እንዳለባችሁ ላስረዳችሁ ፈልጋለሁ። አያችሁ ኢትዮጵያ በጣም እየተቀየረች ነው። በጣም ብዙ መኪኖች አሉ፣ ብዙ ህንጻዎች አሉ፣ ብዙ ነጋዴዎች አሉ፣ ብዙ ሻጮች አሉ፣ ብዙ ገዢዎች አሉ። የኢትዮጵያ ኢኮኖሚ በጣም እያደገ ይገኛል። በዚህ ኢኮኖሚ መሃል ደግሞ ቲክቶክ ይገኛል። ልብ ብላችሁ ካስተዋላችሁ እናንተ የሆነ ነገር ስትፈልጉ ወዴት ነው የምትገቡት? ወደ ቲክቶክ አይደለ? የሆነ ቢዝነስ ስትፈልጉ ወደ ቲክቶክ ነው የምትገቡት። እውነቴን ነው የምላችሁ። እኛ ኢትዮጵያውያን ከጉግል ማፕስ በላይ ከጉግል በላይ ቢዝነስ ለመፈለግ ቲክቶክ እንጠቀማለን። አበባ ስንፈልግ ወደ ቲክቶክ ነው የምንሄደው። ካልሲ ስንፈልግ ወደ ቲክቶክ ነው የምንሄደው። ወይም ደግሞ በአካልም ልንሄድ እንችላለን። ይህ በአካል መሄድ ግን እየቀነሰ እየመጣ ነው። ለምን? ብዙዎቻችን 1 ሰዓት 2 ሰዓት ይፈጅብን ነበር በአካል ወደ ሌላ ስቶር ሄደን ፈልገን እንደገና አልተመቸኝም ያኛው እስኪ ፈልግ እያልክ እየለመኑ ዋጋ እየተከራከርክ ምናምን ኢነርጂ አጥፍተህ ነበር የምትመለሰው። አሁን ግን እሱ ቀርቶ ኦንላይን ላይ በቪዲዮ ተቀርጾልህ እያየ ትመርጣለህ፣ ትገዛለህ ማለት ነው። ለምንድን ነው ይህ እየነገርኳቸው ያለሁት? ቲክቶክ the biggest market place እየሆነ ነው ኢትዮጵያ ውስጥ። ድሮ መርካቶ ነበረ፣ አሁን ደግሞ ቲክቶክ ሆኗል። ኦኬ፣ የዚህ ዘመን መርካቶ ቲክቶክ ነው ማለት ነው። ስለዚህ እናንተ ምርጫ የላችሁም። ቲክቶክ ግዴታ መጀመር ይኖርባቸዋል። ይህ እንደ ድሮ እኔ ቪዲዮ አይመቸኝም፣ እኔ ካሜራ ውስጥ መግባት አልችልም የሚለው አስተሳሰብ መቅረት አለበት ብዬ ነው ማስበው። ስፔሻሊ ነጋዴና ቢዝነስ ማን ወይም ቢዝነስ ውመን ከሆናችሁ ማለት ነው በዚህ ዘመን። ኦኬ፣ ለምን ቲክቶክ የሚጠቀም አንድ ነጋዴ ይበልጣችኋል። ቲክቶክ እንዴት አድርጎ እንደሚጠቀም የሚያውቅ አንድ ነጋዴ እናንተን ይበልጣችኋል። አንድ ቲክቶከር ወይም ደግሞ ኮንተንት ክሪኤተር ደፍሮ ወጥቶ ራሱን የሚያሳይ ቢዝነሱ ከፍቶ ህይወቱ ሲቀይር ስትመለከቱ የዛኔ እንዴ እኔ ካሜራ መፍራቴ ግን ስህተት ነው ወይ ብላችሁ ራሳችሁ ትጠይቃላችሁ። እና እኔ ከዚህ በፊት የነበርኩበት ህይወት አውቃለሁ። ስፔሻሊ አዲስ አበባ ስመጣ ከእህቴ ቤት ነበረ እቆይ ነበረው። ምንጣፍ ነበራት እና ትንጥ የፍራሽ ነበረቻት፣ እዛ ጋር ነበር ማድረው። ከካናዳ ስለመጣው እሷም ይሉኝታ ነገር ይዟት መሰለኝ እባክህ ያልጋ ደር ትለኝ ነበር። ታላቅ እህቴ ነች። እና ስለዚህ እውነቴን ነው የምላችሁ ቲክቶክ ከዛ አንስቶ አሁን ወዳለሁበት ላይፍ ስታይል አድርሶኛል። አሁን በቃ ላይፌ በጣም ወደዋለሁ፣ በጣም እሰራለሁ። የምሰራበት ደግሞ አውቃለሁ ለምን እየሰራው እንደሆነ ለዓላማዬ እንድሰራ አድርጎኛል ቲክቶክ። ስለዚህ ብዙዎቻችሁ ቲክቶክ መናቅ የለባችሁም ካሁን በኋላ። የሆነ ጊዜ ነበረ ብዙ ሴሌብሪቲዎች ቲክቶክን ይንቁት ነበረ፣ በጣም ይንቁት ነበረ፣ መግባት አይፈልጉም ነበረ። አሁን ግን እንደምትመለከቱት በጣም ብዙ ሴሌብሪቲዎች፣ በጣም ብዙ አርቲስቶች ወደ ቲክቶክ እየተቀላቀሉ ይገኛሉ። ቢካዝ አዲሱ ገንዘብ ቲክቶክ ላይ ስለሆነ ማለት ነው። ተረዳችሁኝ? ሜቢ ላይ ሊቆይ ይችላል who knows። ግን አሁን ቲክቶክ እያደገበት ያለው ፍጥነት ከምነግራችሁ በላይ የብዙ ሰዎች ህይወት የሚቀይር ሆኖ ተገኝቷል ማለት ነው። ለዛም ነው እኔ አዶናይ ቲክቶክ አካዳሚ የከፈትኩት። ቢካዝ አውቃለሁ ምን ያህል ቲክቶክ ህይወታችን እንደሚቀይር። አሁን ነው እያያችሁት ያላችሁት እናንተ ቲክቶክ አይደለ? አወረ ቲክቶክ በጣም ብዙ ቲክቶከሮች ህይወት እየቀየረ ነው። በጣም ብዙ ቢዝነሶች ህይወታቸው እየቀየረ ነው፣ ስኬታማ እያደረገ ነው ብላችሁ እያሰባችሁ ነው። ኖ፣ ቀጣይ ዓመት ተመልከቱ ቲክቶክ እንዴት ኢትዮጵያን እንደሚቀይራት። እንዴት ኢትዮጵያ ከሳውዝ አፍሪካ ከኖርዘርን አፍሪካ ከኢስተርን አፍሪካ እንዴት እንደሚድል አፍሪካ እንዴት እንደሚያገናኘን ታያላችሁ። የዛኔ ታያላችሁ እንዴት አሜሪካና ኢትዮጵያ አንድ እንደሚሆኑ በቲክቶክ ታያላችሁ። የዛኔ አሁን እያስተዋላችሁ ነው። አዳዲስ አፕሊኬሽኖች እየመጡ ነው። እንደ አማዞን አይነት አፕሊኬሽኖች ወደ ኢትዮጵያ እየመጡ ነው ያሉት። which is ከዚህ ሆነ አማዞን ላይ የሚሸጡ ነገሮች ኦርደር የምታደርግበት መንገድ ማለት ነው። ተረዳችሁኝ? እነዚህ ካምፓኒዎች በምን አድርገው ነው አፕሊኬሽናቸው እያስተዋወቀ ያሉት? በቲክቶክ። ቲክቶክ የሁሉም አለቃ አባት ሆኗል አሁን ማለት ነው። ተረዳችሁኝ? ስለዚህ ቲክቶክ ማስተር ማለት በዚህ ዘመን ቲክቶክን ማወቅና ማጥናት አልጎሪዝሙ መረዳት ማለት ለስኬት ቅርብ ነህ ማለት ነው። ቢዝነሳችሁ ከፍታችሁ እንዴት እንደምትሸጡ ታውቁታላችሁ ማለት ነው። ተረዳችሁኝ? እንዴት አድርጋችሁ እይታ አምጥታችሁ ወደ ራሳችሁ ፕሮሞሽን ሰርታችሁ እንዴት ህይወታችሁ እንደምትቀይሩ ታውቃላችሁ ማለት ነው። እንደ አንድ ቲክቶከር እንደ አንድ አዶናይ አሁን ከፍተኛ ተከፋይ እኔ ነኝ ብዬ ነው የማስበው በእርግጠኝነት። ከማንም ሴሌብሪቲ ኤኒዋን ከፍተኛ ተከፋይ ያለሁት እኔ ነኝ ኢትዮጵያ ውስጥ። ኦኬ፣ ይህ የሆነበት ምክንያት ደግሞ የቲክቶክ ኃይል ስለተረዳሁት ነው። እንዴት አድርጌ ቢዝነሶች ከስተመር ላምጣላቸው፣ እንዴት አድርጌ ደግሞ ከስተመሮች ወይም ደግሞ ኖርማል ሰዎች ራሳቸው ቢዝነስ ከፍተው እንዴት ህይወታቸው እንዲቀይሩ ላግዛቸው ወይስ እንዴት ላሳያቸው የሚለው ኦሬዲ ዕውቀት ለራሴ አስተምሬ ዓላማ ላይ ጥቅም ላይ አውዬ እናንተንም ለማስተማር ዝግጁ ስለሆንኩኝ ነው አዶናይ ቲክቶክ አካዳሚ የከፈትኩት ማለት ነው። ስለዚህ it's not too late።
አሁን መግባት አለባችሁ። አሁን ስለ ቲክቶክ መማር አለባችሁ። ተረዳችሁ? ግዴታ አዶናይ ቲክቶክ አካዳሚ ተመዝገቡ እያልኳችሁ አይደለም። ግቡና እዩት ምን ያህል ቢዝነሶች እያስተዋወቁ እንደሆነ። ኦልሞስት አንዳንድ ቢዝነሶችም 24 ሰዓት ሙሉ ላይቭ ላይ ናቸው። ኦልራይት ቲክቶከሮች በጣም ብዙ ቪዲዮ እየለቀቁ ነው በቀን። ድሮ በሳምንት 1-2 ቪዲዮ ይለቁ ነበረ። አሁን ግን በየቀኑ 5 እስከ 10 ቪዲዮ እየለቀቁ ነው። ለምን? ስለገባቸው። እኔ ይህ የገባኝ ግን ገና ማንም ሰው ሳይገባው ነበር። የቲክቶክ ተጽዕኖ የቲክቶክ ፖቴንሻል የታየኝ የዛኔ ነበረ። አሁን ደግሞ እየነገርኳችሁ ነው። ስቲል እየታየኝ ነው ያለው። ከአንድ አመት በኋላ ታያላችሁ። ናይክ ይመጣል፣ አዲዳስ ይመጣል፣ ጉቺ ይመጣል፣ ሉዊ ቪቶን ይመጣል። አዲስ አበባ አሁን በጣም ትልቅ ሞል እየተሰራ ይገኛል። ኢንተርናሽናል ሞል። ይህ ኢንተርናሽናል ሞል እንግዲህ ኢትዮጵያ ብዙ ውጭ ሀገር ብራንዶች አምጥታ ወደዚህ ለማስገባት ሐሳብ አላት። በእርግጠኝነት ልንገራችሁ። ለምን ሎካል ሆነን አንቀጥልም? እድሜ ልካችን ኢንተርናሽናል መሆን አለብን። ኢታሊ ስትሄዱ፣ ወደ ሌሎች አገሮች ስትሄዱ፣ ዩሮፕ ስትሄዱ ሉዊ ቪቶን አለ፣ ኢንተርናሽናል ብራንዶች አሉ፣ ናይክ አለ፣ ዛራ አለ። ስለዚህ ዋይ ናት ኢን ኢትዮጵያ? ለምንድን ነው ዛራ ኢትዮጵያ ውስጥ የማይመጣው? ስለዚህ ሴቶች በጣም ትልቅ እድል አላችሁ ማለት ነው። እንደ ኮንተንት ክሬተር ራሳችሁ ቢልድ አድርጋችሁ ከጠበቃችሁ እነ ማክስ ሲመጡ፣ እነ ፌንቲ፣ እነ whatever all of this makeup ብራንዶች ሲመጡ እናንተን አፕሮች ማድረጋቸው አይቀርም። የዛኔ ደግሞ ተከፋይነታችሁ በጣም ከፍተኛ ነው የሚሆነው። በጣም በእጥፍ ነው የምላችሁ። ወንዶች ከሆናችሁ ደግሞ ስፖርት የምትሰሩ ከሆነ እነ ናይኪ እና አዲዳስ ይመጡላችኋል፣ ኢንተርናሽናል ብራንዶች ማለት ነው። እና በጣም የተለያዩ ኢንተርናሽናል ብራንዶች የአፍሪካ ብራንዶች መምጣታቸው አይቀርም። ለምን? እያዩት ስለሆነ በምን ያህል ፍጥነት እያደግን እንደሆነ ኢኮኖሚያችን ማለት ነው። ተረዳችሁን? ይህ ምን ያደርገዋል መሰላችሁ? ብራችንም ከፍ ያደርገዋል። ኦኬ፣ አንናቅም። አሁን በጣም ብራችን እየተከበረ ይመጣል። ታያላችሁ፣ በቅርቡ ማለት ነው እየተከበረ ይመጣል። ይህ ደግሞ ምንድነው የሚያደርገን? ኢንተርናሽናል ሪሌሽንሺፓችን በጣም ከፍተኛ ያደርገዋል። የወጣት ህይወትን በቀላሉ መቀየር ይችላል ማለት ነው። ኦኬ፣ ይህ እንዲታያችሁ ስለምፈልግ ነው ቲክቶክ ጀምሩ እምላችሁ። ስለዚህ ፍርሃታችሁን ይዛችሁ ኦኬ፣ እንደዚህ እዩትና ማለት ነው እኔ መለወጥ ፈልጋለሁ፣ እኔ ሀብታም መሆን ፈልጋለሁ፣ እኔ ህይወቴ መቀየር ፈልጋለሁ። ለነዚህ ተራቢዎች ካጠገቤ ሆነው አንተ እንደዚህ ለምን አታደርግም? ይቅርብህ፣ መታየት ጥሩ ነው፣ መታየት ደብቁኝ ያመጣል ብለው የሚመክሩ ሰዎች፣ እነሱ ሰዎች እንደዚህ ጠጋ ታደርጉና ማለት ነው ወደ አላማችሁ መድረስ ይኖርባቸዋል። እውነቴን ነው የምላችሁ፣ በባሌም በቦሌም። ለዚህ ብዬ ነው በቅርቡ አዶናይ ቲክቶክ አካዳሚ ትልቅ ጊቭአዌይ እና ትልቅ ቻሌንጅ ይጀምራል። እናንተም ይህ ውድድር ውስጥ ገብታችሁ እንድትሳተፉ ፈልጋለሁ። ህይወታችሁ እንዴት እንደሚቀየር ልገልጽላችሁ አልችልም። በቅርቡ ደግሞ እናንተም ኢንተርናሽናል መሆናችሁ አይቀርም። ከኢንተርናሽናል ብራንዶችም መስራታችሁ አይቀርም። እያያችሁ ነው። ነቃሉ ቡቲክ በጥሰውልናል። አዲሷ የመጣችሁ ደግሞ በጣም ጎበዝ የሆነች ሞዴል ደግሞ ከነማስተር አብነትና ብሩክ ኒውስ ያለችው እሷም ኢንተርናሽናል ብራንድ ውስጥ ትወጣለች። እውነቴን ነው የምላችሁ፣ እየበጠስን ያለ ነው እንደ አንድ ኮንተንት ክሬተር፣ እንደ አንድ ቢዝነስ፣ እንደ አንድ ሀገር ማለት ነው። ወደዚህ እድል ደግሞ መቀላቀል አለባችሁ።